እንደዚህ ቆሻሻ ተጠራቅሞ ነው ያለውና ይሄኛውንም እንደዚህ ፈታችሁ በማጽዳት ሰላም ውድ የዩቲዩብ ተከታታዮቻችን ዛሬ ሳምሰንግ የልብስ ማሽን እንዴት ፈታችሁ እንደምታጸዱ ከጎን ጎን ያሉትን እነዚህን ፊልተሮች እንዴት እንደምታጸዱ አሳያችኋለሁ ላይክ ሰብስክራይብ በማድረግ ቪዲዮን ይከታተሉ በመጀመሪያ ያው እንግዲህ የሚገኙት እነዚህ ፊልተሮች እንደማሳያችሁ እዚች ጋርና እዚች ጋር ነው ብዙ ሰው በጣም ቀላል ነው ግን አይጸዳም ብዙ ጊዜ ቆሻሻ አጠራቅሞ እናገኘዋለን እኛ ሐላሎች እና እንዴት እንደምታጸዱ ላሳያችሁ እዚች ጋር ፕረስ የምትደረግ በጣታችሁ አለች እና እሷንም እንደዚህ ወደ ታች ጫን በማለት እንደዚህ በመስቡበት ጊዜ ይወጣል ይሄኛውንም እንደዛው ተቃራኒ ሳይድም ያለውን ይሄኛውንም የምትመለከቱትንም እንደዚህ ተቃራኒ ሳይድም ያለው እንደዚህ በመስቡበት ጊዜ ይወጣል ሁለቱም እንግዲህ እንደዚህ ካወጣችሁት በኋላ እዚች ጋርና እዚች ጋር መያዣ ነገሮች አሉ እነሱንም እንደዚህ አድርጋችሁ በመስቡበት ጊዜ ምን እንደምትመለከቱት ይሄ የጨርቅ ብጥሳሽ ምናምን ነገር ታገኛላችሁ እሱንም እንደዚህ አውጥታችሁ በማጠል ይሄኛውንም ከአዲስ አጽድታችሁ በማስገባት ማሽናችሁን ጽድት ማድረግ ትችላላችሁ እዚህኛውም ላይ እንደምትመለከቱት እንደዚህ ቆሻሻ ተጠራቅሞ ነው ያለውና ይሄኛውንም እንደዚህ ፈታችሁ በማጽዳት እንደዚህ ጽድት ጥብ ካረጋችሁ በኋላ እንደዚህ ከዘጋችሁት በኋላ ምን ታረጋላችሁ እዚች ጋር ምን አለች እንደዚህ ከታች እንደዚህ መያዣና እዚች ጋር ደግሞ እንደዚህ መንከሻ አለች እቺኛዋ ከታች ያለችዋን እንደዚህ መጀመሪያ ቀድማችሁ እንደዚህ በማስነከስ ከዛ በእጃችሁ እንደዚህ በመገፉበት ጊዜ ተመልሶ ይገባላችኋል ማለት ነው በዚህ መልኩ መጨረስ ትችላላችሁ እንደምትመለከቱት ማለት ነው ሐላሎች ነን እንደዚህ አይነት ጠቃሚ መረጃ ስለ ልብስ ማሽን ስለ ፍሪጅ ስለ ኦቨን ጠቃሚ መረጃ እንዲደርሱ ሰብስክራይብ ማድረግ እንዳይረሱ ሐላሎች ነን እናመሰግናለን